ጤና ይስጥልኝ እንደምን ሰነበታችሁ ማኒ ነኝ ማኒ ኢትዮጵያን ሪሶርሰስ ዩቲዩብ ቻናል እዚህ ዩቲዩብ ቻናሉን ለመጀመሪያ ጊዜ የምታዩ ካላችሁ ገብታችሁ ፕሌሊስት ላይ ገብታችሁ የፈለጋችሁትን መርጣችሁ ማየት ትችላላችሁ ዛሬ የምናወራው ስለ ፕሪንስ ዊሊያም ካውንቲ ፈርስት ታይም ሆም ባየር ፕሮግራም በተመለከተ ነው ከጁን ጀምሮ የአዲስ ኢንትሮዲዩስ ያደረጉ ያሉት ፕሮግራም ነውና ስለዚህ ፕሮግራም ዝርዝር ነገር ባውቅ እንፈልጋለን ስላላችሁ ነው ይሄንን ቪዲዮ ያዘጋጀው ያለሁት ፕሪንስ ዊሊያም ካውንቲ ገብታችሁ ዌብሳይታቸውም ገብታችሁ ፕሮግራሙን ማየት ትችላላችሁ ግዝግዚ ላብራራላችሁ ብዬ ነው ዛሬ ይሄንን ቪዲዮ እየቀረጽኩ ያለሁት ማለት ነው ፕሮግራሙ ስለ ዳውን ፔመንት አሲስታንስ ነው የመጀመሪያ ጥያቄያችሁ ስንት ነው ዳውን ፔመንት አሲስታንስ የምሰጡት ከ23% እስከ 33% የቤቱ የመግዣ ዋጋ ነው እየሰጡ ያሉት ይሄ በጣም ብዙ ገንዘብ ነው ስለዚህ ለምሳሌ እንውሰድ የቤቱ ዋጋ 400,000 ቢሆን ስንት ይሰጣሉ 23% ከሆነ አፕሩቭድ የምትሆኑት $92,000 ማለት ነው 33 ከሆነ አፕሩቭድ የምትሆኑት $132,000 ነው እየሰጡ ያሉት ማለት ነው ስለዚህ የ400,000 ብር ቤት ብትገዙና 23% ዳውን ፔመንት አሲስታንስ ብታገኙ የቤቱ ዋጋ ወይም እዳችሁ ስንት ነው ማለት ነው 308 ነው ሎናችሁ የሚሆነው ማለት ነው 33% ደግሞ አፕሩቭድ ብትሆኑ የሎን አማውንቱ 268 ነው የሚሆነው ማለት ነው የ400,000 ብር ቤት ይሄ ገንዘብ ለማግኘት በጣም ስትሪክት የሆኑ ፕሮሲጀሮች አሉና ምን ሪኳየርመንቶች አሉ የኢንካም ሪኳየርመንት አለ የዶክመንት ሪኳየርመንት አለ የክሬዲት ካርድ ሪኳየርመንት አለ እንዲሁ ለሄደ ሰው ሁሉ የሚሰጥ አይደለምና እነዚህ ነገሮችን ዛሬ በዝርዝር እናያለን 30 አመት ቤቱ ውስጥ ስትኖሩ ከኖራችሁ ይሄን ገንዘብ መልሳችሁ አትከፍሉትም 30 አመት ማንንም ሰው በቤቱ ከኖረ ደግሞ የሚከፍለው ገንዘብ አይደለም ነፃ ገንዘብ ነው የሚሆነው ማለት ነው ከዛ ቀደም ብላችሁ ቤቱን ከሸጣችሁ ወይም ሌላ ሰው ካስተላለፋችሁ ብሩን መልሳችሁ ለመንግስት ትከፍላላችሁ ደስ የሚለው ግን ያለ ወለድ ነው የምትከፍሉት የወሰዳችኋትን ያህል ገንዘብ ነው የምትመልሱት ማለት ነው ሪኳየርመንቶችን እኔ ማለት ነው ሪኳየርመንቶችን በመናይበት ጊዜ አንደኛው ማን ነው ኤሊጂብል ማን ነው ይሄንን አሲስታንስ መውሰድ የሚችለው የት ላለው ቤት የሚለውን እኔ አንደኛ ፈርስት ታይም ሆም ባየር መሆን አለበት ለመጀመሪያ ጊዜ ቤት እየገዛ ያለ ሰው መሆን አለበት ይሄ ቤቱን በጋራ የምትገዙ ባልና ሚስት የምትገዙ ከሆነ በጋራ ባልም ሚስትም ከዚህ በፊት ቤት የገዙ መሆን የለበትም ስለዚህ ፈርስት ታይም ሆም ባየር ሲባል እኔ ገዝቼ ነበር ባለፈው አሁን ግን ከልጄ ጋር አንድ ላይ ብገዛስ ለሱ ኮሳይነር ቢሆንስ ወይም ለእህቴ ኮሳይነርስ ቢሆንስ ነው ፈርስት ታይም ሆም ባየር መሆን አለባቸው ፓርቲሲፔት የሚያደርጉ ሰዎች ማለት ነው ሌላው ዩኤስ ሲቲዝን መሆን አለባቸው ወይም ኳሊፋይድ ፐርሰን ኢንተር ቱ ዩኤስ ሌጋል ይላሉ ይሄ ግሪን ካርድን ያካትታል ምናልባት በአሳይለም ያሉ ሰዎች ይሄን ቤት መግዛት ይችላሉ ወይ ሌጋሊ ዩኤስ እስከገቡ ድረስ የሚለውን ደውሉልኝ ከለንደሮች ጋር ይሄንን ማውራት እንችላለን ግን ዌብሳይቱ ላይ ያለው ዩኤስ ሲቲዝን ኦር ኳሊፋይድ ፐርሰን ኢንተር ቱ ዩኤስ ሌጋሊ ነው የሚለው ሌላው አሁን ብዙ ሰው ይሄንን በፌስቡክ ላይ አጭር ቪዲዮ ከላኩ በኋላ ብዙ ሰው እየደወለ ይሄንን ስለጠየቀ ይሄንን በደንብ ስሙ currently living or working in the Prince William area አሁን ይሄን ቤት ለመግዛት ፕላን በመታረጉበት ጊዜ ፕሪንስ ዊሊያም ካውንቲ የምኖር ወይም እዛ የምሰራ መሆን አለበት እና ሲቲ ኦፍ መናሰስ ፓርክ ድረስ እዛ አካባቢ የምኖር ወይም እዛ የምሰራ አንድ ሰው አሌክሳንድሪያ ወይ ፎልስ ቸርች ወይም ሌላ ቦታ ሆኖ የስራ ቦታ ፕሪንስ ዊሊያም ካውንቲ ሊሆን ይችላል ወይም መናሰስ ሲቲ ወይ መናሰስ ፓርክ አካባቢ ሊሆን ይችላል ወይም ደግሞ እዛ እየኖረ ዲሲ ወይም ቨርጂኒያ ሊሰራ ይችላል ነገር ግን ወይ መኖር አለበት ወይ መስራት አለበት ይሄ ስትሪክት ነው አይ ለፕሪንስ ዊሊያም ካውንቲ እንቀርባለን ምናምን ስለተባለ አይደለም
ፕሪንስ ዊሊያም ካውንቲ ምን የትኞቹን አካባቢዎች ነው የሚያካትተው? እነ ውድብሪጅ፣ እነዚህ ነገሮችን ሲቲዎችን መጠየቅ ትችላላችሁ፣ ማየት ትችላላችሁ። ሌላው ደግሞ ቤቱ የሚገዛው ቤት ደግሞ አሁንም ፕሪንስ ዊሊያም ካውንቲ ውስጥ እና ሲቲ ኦፍ ማናሰስ እና ማናሰስ ፓርክ ውስጥ ነው የምኖርበት። እናንተ የምትኖሩት ፕሪንስ ዊሊያም ካውንቲ ሆናችሁ የምትሰሩት ፕሪንስ ዊሊያም ካውንቲ ሆነው ቤቱ ደግሞ ያለው ቨርጂኒያ አሌክሳንድሪያ ወይም ሜሪላንድ ከሆነ አይሆንም። ስለዚህ ቤቱ የት ነው የምትገዙት? ቤትም በፕሪንስ ዊሊያም ካውንቲ እና እነዚህ ማናሰስ ሲቲዎች ላይ ነው መኖር ያለበት። እናንተም የምትሰሩት ወይም የምትኖሩት እዛ አካባቢ መሆን አለበት። ይሄ ስትሪክት የሆነ ነገር ነው። ቅርብ ነኝ ጎረቤት ነኝ አይደለም። ይሄ በጣም ስትሪክት የሆነ ነገር ነው እና ይህንን በደንብ እዩት። ሌላው ሪኳየርመንት ምንድን ነው የሚለው ደግሞ እናያለን። ሌላ ሪኳየርመንት ምንድን ነው? አውትስታንዲንግ ጃጅመንት ያለበት ሰው መሆን ያለበት። ኮሌክሽን ዕዳ ሳትከፍሉ ቀርታችሁ የስልክ ዕዳ፣ የትምህርት ቤት ዕዳ፣ የመኪና ዕዳ ከሄልዝ ጋር ያልተያዘ ከጤና ጋር ወይም ከሕክምና ጋር ያልተያዘ ማንኛውም ዕዳ ኖሮባችሁ ወደ ኮሌክሽን የተመራባችሁ ወይም ከፍላችኋል ግን ከከፈላችሁ ገና 1 ዓመት ያልሞላ ከሆነ ኳሊፋይ አታደርጉ። ሁሌም ለክላይንቶች የምነግራችሁ ዕዳ ካለባችሁ ፕሊስ ክፈሉ። ዕዳውን ከፍላችሁ ጨረሳችሁና በወሩ ለሁሉ ነገር ኳሊፋይ ታደርጋላችሁ ማለት አይደለም። ሂስትሪያችሁ ላይ ስቲል ይቀመጣል። አንዳንዴ 6 ወር አንዳንዴ 3 ወር የሚሉ አበዳሪዎች አሉ። ይሄ ፕሮግራም ግን 1 ዓመት 12 ወር ከከፈላችሁ ከዕዳ ነፃ ከሆናችሁ በኋላ 12 ወር መሆን አለበት ወይም 1 ዓመት ማለት ነው። ሌላው ትሬኒንጎች አሉ። ፋይናንሻል ኤዱኬሽን፣ ሃውሲንግ ካውንስሊንግ። እነዚህ ኖርማሊ ቀላል ኦንላይን የምትወስዷቸው ትሬኒንጎች ናቸው። የእነሱ ሰርተፊኬት ማግኘት ከባድ ነገር አይደለም። ሌላው እነዚህ አሁንም ፓርቲሲፔት የሚያደርጉ ሰዎች ኔጌቲቭ ቼኪንግ ኦር ሴቪንግ አካውንት ባላንስ ይሄን አፕላይ በምታደርጉበት ጊዜ ወደኋላ 6 ወር ተቆጥሮ ኔጌቲቭ አካውንት የነበራቸው ሰው ማለት ሰዎች ኔጌቲቭ ይኖራል። ኔጌቲቭ ሆኖ ብዙም ጊዜ ኦቨርድራፍት የሚቀጡ ሰዎች እንዳሉ አውቃለሁ። እሱም በላስት 6 መንዝስ ውስጥ ይሄ ካለ እሱም ይሄንን ፕሮግራም ተጠቃሚ እንዳትሆኑ ያደርጋቸዋል። ክሬዲት ስኮር 640 ይሄ ሚኒማም ነው። ሚኒማም 640 እና ከዛ በላይ ክሬዲት ስኮር ያለ ሰው መሆን አለበት። ሌላው ቬሪፊኬሽን ኦፍ ሚኒማም 1% ኮንትሪቢዩሽን ማለት ቤቱን ስትገዙ አትሊስት ለ1% የሚሆን ገንዘብ ለምሳሌ 300 ሺህ ብር ቤት የምትገዙ ቢሆን 3000 ብር አትሊስት አካውንታችሁ ላይ ሊኖር ይገባል። 1% ኮንትሪቢዩሽን የሚሆን ገንዘብ አካውንታችሁ ላይ መኖሩ ቬሪፊኬሽን ይፈልጋሉ ማለት ነው። እነዚህ አሁን እያነሳው ያለሁት ነገር አሁንም ኮንፊውዝ እያደረኩ ከሆነ ምንም ያልገባችሁ ከሆነ ወይም ሌላ ተጨማሪ ጥያቄ ካላችሁ ኤኒታይም መደወል ትችላላችሁ። ከአበዳሪዎች ጋር አገናኝቼ እንድትወያዩ ማድረግ እችላለሁ ማለት ነው። ሌላው ኢንካም ሪኳየርመንት ነው። የገቢ ምንድን ነው? ብዙ ጊዜ ኢንካም መስት ቢ ብለው 18 ብለው 17 ብለው 16 ኤሪያ ሚዲያን ኢንካም ኤኤምአይ እንላለን። ግን ምን ማለት ነው ኤግዛክትሊ? ለዚህ ፕሮግራም ኳሊፋይ የሚያደርግ ሰው ገቢው ምን ያህል መሆን አለበት? ግሮስ ኢንካም ነው። ከታክስ በፊት ያለ ግሮስ ኢንካም። እዚህ ጋር ኢንካም ስንል ከስራ የሚገኝ ደሞዝ፣ የቻይልድ ሳፖርት ሊሆን ይችላል፣ ሌላ ቪኤ ቤኔፊት ሊሆን ይችላል፣ ቲፕ ሊሆን ይችላል፣ ደግሞ ኤኒ ፎርም ኦፍ ኢንካም ማለት ነው። ታክስ ላይ ፋይል ያደረጋችሁት ኢንካም ታክስ ሪተርን ላይ ኢንካም ተብሎ ፋይል የተደረገ ነው። የግል ስራ እየሰራችሁ ታክሲ እየነዳችሁ በተለያየ መንገድ ገንዘብ እያገኛችሁ ነገር ግን ከወጪ ጋር ያጣጣችሁ ሰዎች ገንዘቡ እናንተ ጋር ገብቶ ስለወጣ ኢንካም ተብሎ አይቆጠርም። ኢንካም ተብሎ የሚቆጠረው ከወጪ ቀሪ ኢንካም ነው ብላችሁ ታክስ ሪተርን ላይ የተቀመጠው ገንዘብ ነው ኢንካም የሚባለው። ኦኬ ኢንካም የሚባለው ላይ ከተስማማን አንድ ሰው ብቻውን ከሆነ ይሄን ቤት መግዛት የሚፈልግ ሰው 74800 እና ከዛ በታች ነው አመታዊ ኢንካም መሆን ያለበት። 2 ሰው ከሆነ 85450 እና ከዛ በታች፣ 3 ሰው ከሆነ 96150። 3% ስንለው እንግዲህ ባልና ሚስትን አንድ ልጅ ካላቸው የሁለቱ ገቢ 96150 መብለጥ የለበትም።
4 ሰው ማለት ባልና ሚስት ነው። 2 ልጅ ካላቸው የሁለቱ ገቢ 106,800 ከዛ መብለጥ የለበትም። 5 ከሆነ ባልና ሚስት 3 ልጆች ካላቸው 115,350። 6 ሰው ከሆነ ባልና ሚስት 4 ልጅ ካላቸው የሁለቱ ገቢ 123,900። 7 ማለት 5 ልጅ ያላቸው ከሆኑ 132,450። እንደዚህ 8 ልጅ እያለ ይሄዳልና ይሄንን ነው ከኤሪያ ሚዲያን ኢንካም የሚባለው። እና ለዚህ ቤት ኳሊፋይ አደርጋለሁ ወይ ብላችሁ ስታስቡ ታክስ ሪተርናችሁ ላይ ፋይልድ የተደረገው ኢንካም ስንት ነው የሚለውን ማየት ትችላላችሁ። አሁንም በዚህ ጉዳይ ግልጽ ያልሆነ ነገር ካለ ደውሉልኝ። እዚህ ያለ ነው እናንተን ለመርዳት ነው። እኔ አይሻል ነኝ። ቤት ለመግዛት፣ ለመከራየት፣ ለመሸጥ፣ ለማከራየት ካሰቡ ደውሉልኝ። ለማንኛውም ጥያቄ ደውሉልኝ። እዚህ ያለ ነው እናንተን ለመርዳት ነው። ይህ ዓመት የቤት ባለቤት የምትሆኑበት ዓመት ይሁንላችሁ። መልካም ቀን።